እንዴት ናችሁ ጋይስ? ባለፈው ሳምንት እንግዲህ ያየናቸው ነገሮች አሉ። ስለ ካንድል ስቲክ ፓተርን አይተናል። ማለት በይበልጥ ኢንትሪ ስንወስድ ካንድል ስቲክ ፓተርኖች እንዴት እንመለከታቸዋለን፣ እንዴት እነሱን ማየት አለብን የሚለውን ተመልክት ዶጅ ካንድል፣ ፒን ባር፣ ኢንገልፍ ምናምን የሚሉትን አይተናል። እንግዲህ ይሄኛው ስንተኛ ሳምንታችን ነው? አይ ቲንክ 4 ወይ 5ኛ ሳምንታችን ነው የሚሆነው። ከማርኬት ስትራክቸር ጀምረን እናየነው። ማርኬት ስትራክቸር አየን፣ ኪ ሌቭል አይደንቲፊኬሽን አየን፣ ኪ ሌቭሎች እንዴት እንደምናወጣ። ከዛ በኋላ ኢንትሪ ሞዴሎቹን አየን። ከዛ በኋላ ነው ባለፈው ሳምንት ካንድል ስቲክ ፓተርኖችን የተመለከትነው እና እስቲ ወደ የሚቀጥለው እንትን ከመሄዳችን 1 2 3 ጥያቄዎች ካሉ እናንተ ጋር እነሱ ላይ እንነጋገርና ባለን ሰዓት የተወሰነ ቶፕ ዳውን አናሊሲስ እንዴት መስራት እንዳለብን እንመለከታለን። ጥያቄ የለም? እንቀጥል። በቃ ጥያቄ የለም መሰለኝ። ኦኬ፣ የመጀመሪያው ጉዳይ በትሬዲንግ ውስጥ ወሳኝ የሆነ ነገር ቶፕ ዳውን አናሊሲስ ነው። ማርኬትን ለምሳሌ ከሃየር ታይም ፍሬም ጀምራችሁ ካላያችሁት የማርኬት በይበልጥ ማርኬት ዳይሬክሽንን ከሃየር ታይም ፍሬም ጀምረን ካላየ ነው ማርኬት እንዴት ይጓዛል ያለው ስትራክቸር ምን ይመስላል የሚለውን ካላወቀን ሎወር ታይም ፍሬም ላይ ሄደን የምንሰራቸው ስህተቶች በጣም ብዙ ነው የሚሆኑት። እያንዳንዱ ብሬክ አፕ ወይ ደግሞ ብሬክ አውት ስትራክቸር ሽፍት ሊመስለን ይችላል። ብሬክ ኦፍ ስትራክቸር ሊመስለን ይችላል። እሱም ደግሞ ወደ ብሬክ ወዳደረገበት ሊሄድ እንደሚችል ይሰማናል። ከዛ በኋላ ግን ያንን ኢንትሪ እንወስደዋለን። ከዛ በኋላ ያ ትሬድ ግን ምን ይሆናል? ሎስ ይሆናል ማለት ነው። ሎስ ለምንድን ነው? ብዙ ጊዜ ሰዎች ማርኬት ስትራክቸር ሽፍት ሰጥቶኛል፣ ስለዚህ ማርኬቱ ቼንጅ ስላደረገ ይሉና ሎወር ታይም ፍሬም ላይ ምን ያደርጋሉ? ኢንትሪ ይወስዳሉ። ነገር ግን ትንሽ እንደሄደ ማርኬቱ ይመለሳል። ያ የሚሆንበት ምክንያት ምንድን ነው ብለን ስናስብ ቶፕ ዳውን አናሊሲስ ከላይ ጀምረው ከሃየር ታይም ፍሬም ጀምረው ስትራክቸሩን ስላልያዙት ነው። ስትራክቸሩን እየሰሩ ስላልመጡ ሎወር ታይም ፍሬም ላይ ብቻ ስቲክ ስለሚያደርጉ ወይ ደግሞ ሃየር ታይም ፍሬም ይሰሩና ኪ ሌቭሉን ሲሰሩ ያለ ስትራክቸር ስለሚሰሩት ሎወር ታይም ፍሬም ላይ ይሳሳታሉ። እያንዳንዱ ብሬክአውት ምን ሊሆን ይችላል? ያሰመሩት ነገር ኪ ሌቭል ነው ብለው ያስባሉ። ያን ኪ ሌቭል ስላለፈ ብቻ ትሬድ ይወስዳሉ። ስለዚህ ምን ይሆናል? ሎስ ይሆናል ማለት ነው። ምንድነው ማድረግ ያለብን? ለምን ይጠቅማል ቶፕ ዳውን አናሊሲስ? መስራታችን ምንድነው ጥቅሙ? ለምሳሌ ከሃየር ታይም ፍሬም ከዊክሊ ጀምረን ዴይሊ፣ 4 አወር፣ 1 አወር ወይ ደግሞ 50 ሚኒት እያደረግን መስራታችን ምንድነው? በጣም ብዙ ትሬዶችን እንወስዳለን። ኦቨር ትሬድ እናደርጋለን። በጣም ኦቨር ትሬድ እናደርጋለን። በቀን ውስጥ በጣም ብዙ ትሬድ ነው የምንወስደው። ለምን? እያንዳንዱ ብሬክአውት ትሬድ ለማድረግ እንሞክራለን። ሁሉንም ትሬድ፣ እያንዳንዱን ፑልባክ ትሬድ ማድረግ እንፈልጋለን። ለምንድን ነው እንደዛ የምናደርገው? የሃየር ታይም ፍሬም ኪ ሌቭላችንን ስላላወቅን ወይ ደግሞ ሃየር ታይም ፍሬም ባያዙን ስላላወቅን የሃየር ታይም ፍሬም
ቶፕ ዳውን አናሊሲስ ስላልሰራን ማርኬቱ የት ጋር ሲመጣ ወይ ደግሞ የት ጋር ሲደርስ ትሬድ መውሰድ እንዳለብኝ የማውቀው ጉዳይ የለም። ስለዚህ የማደርገው ነገር ምንድነው? ኦቨር ትሬድ አደርጋለሁ፣ ብዙ ትሬዶችን ወስዳለሁ ማለት ነው። ስለዚህ ቶፕ ዳውን አናሊሲስ ምንን ያስቀራል ማለት ነው? ኦቨር ትሬድን። ሁለተኛ ነገር ምን ያስቀራል? ሎ ኳሊቲ ያላቸውን ትሬድ እንድንወስድ ያደርገናል። ለምን? ሃየር ታይም ፍሬም ያለውን ቶፕ ዳውን አናሊሲስ ስለሰራን የሃየር ታይም ፍሬም ኪ ሌቭሎችን አይደንቲፋይ ስላደረገን ማርኬት እዛ የሃየር ታይም ፍሬም ኪ ሌቭል ጋር ሲመጣ ስለሆነ ሪያክት የምናደርገው ማርኬት ደግሞ ብዙ ጊዜ እንደምንለው ከሃየር ታይም ፍሬም ኪ ሌቭል ወይ ከሰፕላይ ሊሆን ይችላል ወይ ከዲማንድ ሊሆን ይችላል ይነሳና ወዴት ነው የሚመጣው? ወደ ዲማንድ ወይ ደግሞ ወደ ሰፕላይ ነው የሚመጣው። ሶ ኳሊቲ ያላቸው ትሬዶች እናገኛለን። ቢግ ሙቭ ያላቸውን ትሬዶች እናገኛለን ከላይ ጀምረን መስራታችን። ስለዚህ አንሸወድም። ሎ ኳሊቲ ያላቸውን ትሬዶች የምንወስደው ምን ሲሆን ነው? ሎወር ታይም ፍሬም ላይ ብቻ ስቲክ ስናደርግ ነው። የሎወር ታይም ፍሬም ስትራክቸር ብቻ መመልከት ስንጀምር ሎ ኳሊቲ ያላቸው ትሬዶች አራራቸው ትንሽ የሆነ በጣም የሚያስጨንቁ ትሬዶችን በስጋት የምንወስዳቸው ትሬዶች ይበዛሉ። አያችሁ? ስለዚህ ቶፕ ዳውን አናሊሲስ መስራት ለትሬደር የመጀመሪያው ጉዳይ ነው። ለምን? አንደኛ ማርኬት ትሬድ ማድረግ ያለባችሁ ከስትራክቸር ጋር እንደሆነ ብዙ ጊዜ ተነጋግረናል። ከስትራክቸር ጋር ለምሳሌ ወደ ላይ በሚሄድ ማርኬት ውስጥ ሴል ፕሮባብሊ ነው የሚገባው። እርግጠኛ ከሆንን ማርኬቱ ይሄኛው ኪ ሌቭል ጋር ይመጣል ብለን በጣም ሹር ከሆንን በደንብ ኮንፈርሜሽን ካለ አጌንስት ዘ ትሬንድ ሪቨርሳሉ ልንገባ እንችላለን። አጌንስት ዘ ትሬንዱ ልንገባ እንችላለን ማለት በቃ ሲመጣ ፑል ባክ። ግን ትክክለኛው አገባብ የትኛው ካለን ይሄኛው ነው ባይ ነው። ለምን? ማርኬቱ ቡሊሽ ማርኬት ላይ ቡሊሽ ሴታፕ ነው የሚፈለገው እንጂ ቤሪ ሴታፕ አይፈለግም። ትልቁን ሙቭ ነው እንጂ መያዝ ያለባችሁ ሎ ኳሊቲ የሆነው መውሰድ የለባችሁ። ለምንድን ነው? ለምሳሌ ማርኬት ወደ ላይ ይሄደ ባለ ማርኬት ላይ ለምንድን ነው ይሄኛውን የማልወስደው ካልን ይሄኛው አመጣጥ እንደዚህኛው አካሄድ አይሄድም ብዙ ጊዜ። ለምን? ማኑፕሌት እየሰራ ነው የሚመጣው፣ ፌክ አውት እየሰራ ነው የሚመጣው፣ እየሸወደ ነው የሚመጣው፣ እናንተን እያስወጣ ነው የሚመጣው። የተሳሳተ ቦታ ትገባላችሁ። ይሄኛው ግን ኦልሬዲ ሚቲጌት ሊያደርግ ስለሚመጣ ትክክለኛው ሙቭ አብራችሁ ትሄዳላችሁ፣ ሪል ሙቭን ታገኙታላችሁ። ስለዚህ ሁልጊዜም ትሬድ መደረግ ያለበት አንድ ትሬደር ከትሬንዱ ጋር መሆን አለበት ማለት ነው። ትሬድ ዊዝ ዘ ትሬንድ። ቦታውን እንጠብቃለን። እዛ ቦታ ላይ ጠብቀን ትሬዳችን እንወስዳለን። ለምን ይመስላችኋል? ብዙ ጊዜ ትሬዲንግ መጠበቅ ነው የሚባለው። መጠበቅ ነው። ሃየር ሎ እየሰራ ሃየር ሃይ ሎ። ግን ማርኬቱ ምን ሰርቷል? ሽፍት አልሰጠም ወደታች። የመጀመሪያ ሽፍት እዚህ ጋር ሰጥቷል። ሁለተኛውን ቦስ እዚህ ጋር ሰርቷል። አያችሁት? ይሄኛው ማለት ነው። ስለዚህ አሁን ቀጥታ ማርኬቱ ዳውን ትሬንድ ነው ማለት ነው። አረ ለምንድን ነው እንደዛ የምንለው? ለምሳሌ የመጨረሻው ስዊንግ ሎ ሃየር ሎ የትኛው ነው? እሱን አውጡልኝ። የመጨረሻው እንደዚህ እየሰራን እንሄድና ከዚህ እንኳን ብንነሳ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ ሎወር ሎ አይደለ? ይሄ ብሬክ አልተደረገም? ተደርጓል። ስለዚህ አፍተር ብሬክ ደግሞ ምንጊዜ ምን አለ? ፑል ባክ አለ። ከዛ በኋላ ደግሞ አሁንም መጥቶ ይሄን ምን አደረገው? ብሬክ አደረገልን ማለት ነው። ስለዚህ ዊክሊያችን ምን ያሳየናል? ዳውን ትሬንድ ያሳየናል። ቀጥታ ዳውን ትሬንድ ያሳየናል። አሁን ዊክሊ ዳውን ትሬንድ ነው። ለምን ካልን
ዘላስት ስዊንግ ሎ ብሬክ ተደርጓል። አንድ እቺ ለምንድን ነው ያልያዝኳት? ባይዘይ እቺን አልያዝኳትም ላሳያችሁ። ከዚህ ነው ሄድኩኝ ሃየር ሃይ አልኩኝ፣ ሃየር ሎ አልኩኝ፣ ከዛስ ሃየር ሃይ አልኩኝ፣ ሃየር ሎ አልኩኝ። እቺ ለምን አልተጠቀምኳትም ይነግረኛል። ኢንሳይድ ስለሆነች ማይነር ስለሆነች ማይነር ስለሆነች እቺን ያልተጠቀምነው ለምን መሰላችሁ? እቺን ያልተጠቀምነው ለምን መሰላችሁ? አሁን ይሄኛው ሃየር ሎ ስትሮንግ ሃየር ሎ የሚሆነው ብሬክ ሲያደርግ ብቻ ነው። ቦስ መስራት አለበት። እቺኛዋ ማለት ነው። ስለዚህ እቺን ግን ማይነር ፑል ባክ ነች። ከዛ እሷን ብሬክ አድርጓት ሄደ ማርኬቱ። ከዛ መጣና ይሄኛውን ብሬክ አደረገው ማለት ነው። አሁን ቼንጅ ኦፍ ካራክተር እዚህ ጋር አገኘ። ከዛ ፑል ባክ አደረገና አሁንም ይሄኛውን ብሬክ አደረገልን። ስለዚህ ማርኬታችን አሁን ዳውን ዊክሊ የሚያሳየን ምንድን ነው? ዊክሊ ዳውን ትሬንድ ነው የሚያሳየን። ስለዚህ ማርኬታውን ብሬክ ያደረገበትን ኤሪያ አይደንቲፋይ እናደርጋለን። የትኛውን ነው? አሁን ከረንትሊ ይሄ ኤሪያ ነው አይደለ? ታያቸዋል። ዘላስት ሎ ይሄ ነው አይደለ? የመጨረሻው ማርኬቱ ወይ ከመውረዱ በፊት ያለው ሎ የትኛው ነው ብሬክ ያደረገው? ቅርብ ያለው የትኛው ነው? ይሄኛው አይደለም? ቦስ ተሰራ። ስለዚህ ይሄም ብሬክ አድርጓል። አንደኛ ከላይ ብሬክ ኦፍ ስትራክቸር እንትን ቼንጅ ኦፍ ካራክተር ሰርቷል። ካራክተር ሽፍት እንዳደረገ አውቀናል። ሌላው ደግሞ ሽፍት ማድረጉ የሚያሳየን ማርኬቱ ኢኳል ሃይ የሰራ ቆይቷል አይደል? ይሄን ማርኬት ፑሽ አድርጎ መሄድ አልቻለም። ከዛ ግን ተመለሰና ምን አደረገልን? ብሬክ አደረገልን ይሄንን ዘላስት ሎ። ከዛ በኋላ ፑል ባክ አደረገና አሁንም ሁለተኛ ይሄኛውን ቦታ ብሬክ አደረገልን። ዊክሊያችን ምን ያሳየናል? ቡሊሽ ቤሪሽ እየሰራን የመጣው ኢቨን ደግሞ እዚህ ጋር ያለ ሎ ብሬክ አድርጓል። ይሄ ደግሞ ምንድነው? ቤሪሽ ዊክሊ ቤሪሽ ነው፣ ዴይሊ ቤሪሽ ነው። የዊክሊ ኪሌብል ብሬክ ተደርጓል፣ የዴይሊ ኪሌብል ብሬክ ተደርጓል። ተመልከቱ። ስለዚህ አሁን ሁለት ነገር አግኝታችኋል። ዊክሊያችሁን ስትሰሩ ቤሪሽ እንደሆነ አውቅ። ዊክሊና ዴይሊ አላይን አድርጓል፣ ሁለቱም ቤሪሽ ሆኗል። አንዳንድ ጊዜ ዊክሊው ቤሪሽ ቡሊሽ ሆኖ ዴይሊ ቤሪሽ የሚሆንበት ሁኔታ ይኖራል። ያው የዊክሊውን ፑልባክ ዴይሊው ስለሚያደርግ ማለት ነው። ኦኬ 4 አወር ላይ ነው። አሁን 4 አወር ላይ ስትመጡ ተመልከቱ ምን እየሆነ መጣ? ግልጽ እየሆነ መጣ አይደል? ግልጽ እየሆነ መጣ። ኤሪያው ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ኔክስት ሎወር ሎ ይጠበቃል። 4 አወር አሁን እዚህ ጋር ቅድም ያየነውን አንድ ነገር ልመለስና ላሳያችሁ። ቶፕ ዳውን አናሊሲስ ላይ ምንድነው የሰራ ነው? ስትራክቸሩን በትክክል አይደንቲፋይ አድርገን የመጣ ነው። ዝም ብሎ የሆነ ሎ ስለሰበረ አይደለም፣ እሱማ ምን ሊሆን ይችላል። ይሄን እንዲህ አይነት ብሬክአውት የምታዩት ከካራክተር ከስትራክቸሩ ጋር አብራችሁ ነው ማየት ያለባችሁ። ለዛ ነው ፑልባ ብሬክ አድርጎታል። ለዛ ነው ዳውን እያልን ያለው እንጂ ማርኬት ምን ሊያደርግ ይችላል ማለት ነው? ወደ ላይ ሊመለስ ይችላል ማለት ነው። ግን አሁን ምን እያሳየን ነው? ዊክሊው ምን አድርጓል? ሽፍት አድርጓል። ሽፍት ካደረገ በኋላ ደግሞ ብሬክ አድርጓል። ስለዚህ ይሄን ኪሌብል አሁን እንደምንጠቀም እንችላለን ማለት ነው። እዚህ ጋር ዴማንድ የነበረውን እንደ ሰፕላይ እንጠቀመዋለን። ገብቶቻል? እንደ ሰፕላይ እንጠቀምበታለን። ወደ ላይ ሄደ፣ ብሬክ አደረገ፣ ፑልባክ አድርጎ ወረደልን ማለት ነው። አሁን የዊክሊው ይሄኛው ብሬክአውት ሪል ብሬክአውት ነው። ይሄ ሚቲጌት አድርጎ የሚመለሳል። ብዙ ጊዜ ለምሳሌ ምንድነው የምታስቡት?
እዚህ ዲማንድ ጋር ከመጣ በኋላ ምን ታስባላችሁ? ከዚህ በኋላ ባይ ነው አይደል የምትሉት ምንድነው? ክሊቭ ጋር መድረሱን ዲማንድ ጋር መድረሱን እንጂ የምታስበው አይምሮ ውስጥ ኦኬ ስትራክቸርስ ምንድነው የሚያሳየው? ስትራክቸር ይቀርማል ከክሊቭል በፊት ስትራክቸሩ የት ጋር ያለው? ምክንያቱም ሁልጊዜ ይሄ ዲማንድ ሆኖ አይቀርም። ብሬክ ሲደረግ ሰፕላይ ይሆናል። ሁሌ ማርኬት ዲማንድ ጋር ስለመጣ ባይ ነው ማለት አይደለም፣ ሊሰበር ይችላል። ማርኬቱን ማየት ያለባችሁ ጋይስ ከስትራክቸር ጋር ስትራክቸር ቼንጅ ካለ ማርኬት ወደታች ሊወርድ እንደሚችል ማሰብ አለበት። ዲማንድ ጋር ስለመጣ ብቻ ባይ አናስብም ማለት ነው። ወደ ሴል የምናስብበት ብዙ ሁኔታዎች ይኖራሉ። ግልጽ ነው። ግልጽ ነው ጋይስ? ግልጽ ነው። እሺ እንደምታዩት ቤሪሽ ነው። ይሄ የዊክሊ ኤሪያ ብሬክ ተደርጓል። እንደገና ደግሞ ምን እየሰራ ነው? ከሰፕላይ የመጣው ሎወር ሃይ ሎወር ሃይ ኔክስ ሎወር ሎ ስትራክቸር መጀመሪያ ስትራክቸር እዩ። ስትራክቸር ካያችሁ ማለት ነው ትሬንዱን አንሸወድም። እኛ ኮሚኒቲ ላይ ስትራክቸር ላይ ማርኬቱ የሚሄድበትን ሙቭ ተሸውደን አናውቅም። ስቶፕ ሎስ አስቀማመጥ ነው ተሸውደን የምናውቀው አይደለ ጋይስ? እዚህ ያላችሁ ስቶፕ ሎስ ታይም ነው ዊክ አውት የሚያደርገን እንጂ ስትራክቸር እኛ ተሳስረን አናውቅም። ማርኬት ወዴት እንደሚሄድ እኮ ይታወቃል። ለምን? መጀመሪያ ስትራክቸሩን ነው የምናየው፣ ከዛስ ኪ ሌቭል ነው የምናየው። ከዛ በኋላ ነው ሎወር ታይም ፍሬም ላይ ሄደን ኢንትሪ የምንወስደው። ገብታችኋል? ስለዚህ አሁን ዊክሊያችን ቤሪሽ ሆነ፣ ዴይሊ ቤሪሽ ሆነ፣ ፎር አወር መጣን ምን ሆነ? ቤሪሽ ሆነ። ፎር አወራችን ቤሪሽ ነው። ጀስት ኪ ሌቭል ላይ ብሬክ አድርጓል። ሁሉም የራሳቸውን ኪ ሌቭል ምን እያደረጉ ነው የመጡት? ብሬክ እያደረጉ ነው የመጡት። ዊክሊው የዊክሊ ኪ ሌቭል ብሬክ አድርጓል። ዴይሊው የዴይሊውን ራሱ ብሬክ አድርጓል። ፎር አወሩም የፎር አወር ይሄው ብሬክ አድርጓል። የፎር አወር ዊክሊ ላይ ነው ሪአክት ያደረገው፣ ዴይሊ ላይ ነው ሪአክት ያደረገው። እንደዛውም የራሱን ደግሞ ኪ ሌቭል ብሬክ አድርጎ ነው የመጣው። ሶ ምን እያደረገ ነው ማርኬት? አሁንም ወዴት ሊሄድ ይችላል? ወደ ታች ይሄዳል፣ ወር ላይ ይቀጥላል ማለት ነው። ሃየር ታይም ፍሬሙ ምን እስከሚያደርግ ሃየር ታይም ፍሬም ኪ ሌቭል ላይ ደርሶ ሪቨርስ እስኪያደርግ ድረስ ማርኬቱ ዳውን ትሬንድ ይቀጥላል ማለት ነው። ሶ አሁን ይሄን ሁሉ ሰራን። ፎር አወሩ ምን ሆነ? ቤሪሽ ሆነ። አሁን ሶስቱም አንድ አይነት ሆናሉ። የሚገርመው በአጋጣሚ ሶስቱም አንድ አይነት ሆናል። አሁን ሎወር ታይም ፍሬም ሄደና ሎወር ታይም ፍሬም ላይ ሄደ ዜድ ኢስቲሚስ ላይ ነው። አሁን ቻርት ማለት ነው ወደ ባይ ነው የሚያመዝነው ወደ ሴል ነው ስታዩት ተመልክተው። አሁን ፊሽ ወደ ባይ ያመዝን ወደ ባይ ያመዝን ነው። ስለዚህ ወደ ባይ ስናገኝ ወደ ባይ እንግባ። ምን እናድርግ? ለምን መሰላችሁ? አሁን ነው በቃ ዋናው ጉዳይ ያለው ሎወር ታይም ፍሬም ላይ መተን ኢንትሪ ስንወስድ ነው ልንቸገር የምንችለው። ባለፈው አይተናል። መርገም ካለብኝ አላውቅም፣ ግን ኢንትሪ እንዴት ነው
ከላይ ምንም ፖይንት ኦፍ ኢንተረስት አለ ወይ ደግሞ ምን ኪ ሌቭል አለ የሚለውን ብቻ አይደንቲፋይ ማድረግ ነው የሚጠበቅባችሁ። ማርኬት ወደዚህ ከመጣ ይህን ቦታ ለሴል እንጠብቀዋለን። ለምን አሁን ሎወር ታይም ፍሬም ከሃየር ታይም ፍሬም ጋር ነው አላይን ማድረግ ያለበት። እሺ ሎወር ታይም ለምሳሌ ዊክሊ ቤሪሽ ሆኖ ዴይሊ ቤሪሽ ሆኖ 4 አወር ቤሪሽ ሆኖ 50 ሚኒት ቡሊሽ ከሆነ ቤሪሽ ሴትአፕ እስከሚሰጥ ተጠብቃላችሁ። አሁን መጠበቅ የሚባለው ይሄ ነው ጋይስ። መጠበቅ የሚባለው እስኪሆን ነው የምትጠብቁት ማለት ነው። ስለዚህ እዚህ ጋር ራንደምሊ ሴል አይገባም። አሁን ማርኬቱ የት ጋር ነው ፖይንት ኦፍ ኢንተረስት ያለው? ብሬክ አድርጓል። ሶ ከላይ ለሴል የሚመቸው ቦታ የትኛው ነው የሚለው ፑልባኩ አፍተር ብሬክ ፑልባኩን ጠብቄ እገባለሁ ማለት ነው። ፖይንት ኦፍ ኢንተረስት አይደንቲፋይ አድርጌ እቺን ነው የምትጠብቁት ማለት ነው። ማርኬቱ ሽፍት እስኪያደርግ አንደኛ ከቡሊሽነት ወደ ቤሪሽ እንዲቀየርና ከሃየር ታይም ፍሬም ጋር ተመሳሳይ እንዲሆን መጠበቅ አለብኝ ማለት ነው እንጂ ለምሳሌ እቺን ቦታ ለምሳሌ እዚህ ጋር ምን አለ እንደምታዩት ኮንሶሊዴት እያደረገ አይደለም። እዚህ ጋር ምን እያደረጋል? በዚህ ውስጥ ነው ያለው ማርኬት። አሁን ወዴት ብገባው ነው ለኔ አዋጭ የሚሆነው? እስቲ እናንተ አይደንቲፋይ አድርጉት። ወዴት ብገባው ነው ለኔ ወደ ማርኬቱ ወዴት ብገባ? ወደዚህ እስኪ ወደ ባይ እስኪ እስከ ፖይንት ኦፍ ኢንተረስቱ ማለት ነው። እስከዚህ ድረስ እስከዚህ ማለት ነው አይደል? ወይስ ከዚህ ያልፋል? ይሄ ነው አይደለ? የ50 ሚኒት ሰፕላይ ኤሪያ ይሄ ሾልደር የሰራበት ቦታ ይሄ ነው። እስከዚህ ድረስ ሰፕላይ ያለበት ቦታም ይሄ ነው። ሶ እስከዚህ ድረስ ከሆነ ቅድም ብያለሁ ሎ ኳሊቲ ሴትአፕ ትሬድ ከማድረግ እንድናለን አላለም እንዴ? አሁን አንተ ከዚህ እዚህ ከምትገባ አሁን ምንድነው ሪስክ ሪዋርድክ? አሁን አጌኒስት ነው ቆም እየገባክ ያለከው ከሃየር ታይም ፍሬም ጋር ስናየው። አይ አጌኒስት ሲሆን ፑልባክ ስለሆነ ትሬድ የምታደርገው ሎ ኳሊቲ ትሬድ ነው ትሬድ የምታደርገው ነው። ሃይ ኳሊቲ ትሬድ ማለት ምንድነው? ቶፕ ዳውን አናሊሲስ ሰርተክ ከዛ ጋር አላይን የሚያደርግ ኢንትሪ ስታገኝ የምትገባው ትሬድ ነው። እሱም ይሄኛውን ትተዋል አትገባው። አንደኛ ሪስኪ ነው። ትሬንዱን አይደለም እየገባክ ያለው ከትሬንዱ ውጪ ነው። ትሬንዱ ዳውን ትሬንድ ነው ብለናል አይደለ? ወይስ እንዴት ነው? ስለዚህ ማርኬት ይሄን ከወጣ እዚህ ጋር ከምገባ አብሬ ብሄድ አይሻልም እንዴ? ትክክለኛ ይሄ አይደል? ሃየር ታይም ፍሬም። ስለዚህ ሃይ ኳሊቲ ትሬድ ለማድረግ ቶፕ ዳውን አናላይሲስ ስትሰሩ ምንድነው የሚጠቅማችሁ? አንደኛ ኳሊቲ ያለው ትሬድ ታደርጋላችሁ። ሁለተኛ ኦቨር ትሬድ እንዳታደርጉ ያደርጋችኋል። ኦቨር ትሬድ አታደርጉም። ለምን? ማርኬቱ ሴትአፑን እስከሚሰጣችሁ ስለሚቆይ መጠበቅ የሚባል ነገር ይኖራል ህይወታችሁ ትሬዲንግ ላይፋችሁ ውስጥ ማለት ነው። ለምንድን ነው ትሬድ ፔሸንሲ የሚባለው? በቃ ትዕግስት ያስፈልጋል። መጠበቅ አለብን፣ መታገስ አለብን። ወደ የሚገባ ቢሆንማ እኮ ስንቱ ሀብታም ይሆን ነበር፣ ስንቱ በትሬዲንግ አያለቅስም ነበር። ብሬክ ነው ያየው። ይሄ ብሬክ ስላደረገ ይሄዳል ብላ ሰው ግን አይሄድም። አንተን ያስወጣል፣ የሚሄድ ይመስልሃልና ለዛ ነው ከሃየር ታይም ፍሬም ጋራ ተመሳሳይ ፎርም እስኪያደርግ ትጠብቃለህ። እንዴት ነው ፎርም ያደርገው? ቅድም ዊክሊም ስናይ ጀስት ሪቫይዝ ለማድረግ ያክል ዊክሊ ስናይ ዊክሊው ምንድነው? ቤሪሽ አይደለም ሲላት ድጋሚ ብንሰራው አነሳሳተው።
ዊክሊ ምንድነው? ቤሪሽ አይደል? ይሄው ቤሪሽ ነው። ቤሪሽ የሆነበት ምክንያት ይሄን ስለሰበረ አይደለም፣ ይሄን ብሬክ ስላደረገ አይደለም። እሺ ስትራክቸር ነው መጀመሪያ የምታዩት። ስትራክቸሩን ስሩት። ስትራክቸሩ ምን ያሳያችኋል? የመጨረሻው ፑልባክ ብሬክ ተደርጓል። ከዛ በኋላ አፍተር ብሬክ ምን አለ? ምን ጊዜ ቼንጅ ኦፍ ካራክተር ከሰጠ በኋላ ፑልባክ አለ አይደለ? ኮሬክሽን ይሰራል። ፑልባክ አደረገ፣ ከዛ ድሮፕ አደረገ ማለት ነው። አሁን ኮንፈርም አረገልን ቱ ዘ ዳውን ሳይድ ማርኬቱ ሊወርድ እንደሚችል። እስኪ የሚለውን ኔክስት ሌቭላችሁን ማድረግ ነው። እዚህ ጋር ነው ያለው አይደለ? ኔክስት ሌቭል እዚህ ጋር ነው ቢያንስ እንኳን ማለት ነው። ዊክሊ ቤሪ ነው። እሺ ለምሳሌ እኛ ስትራክቸር አይዲኤም ትሬድ አናደርግም አይደለም? ኢንዱስመንትን ምናምን ትሬድ አናደርግም አይደል? አዎ አይዲኤም ካልሰጠ ለምሳሌ ይሄኛው ይሄ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ አይደለም ፑልባክ አይደለም ሶ እና እንዴት ልናየው ነው? አዎ ምክንያቱም እኛ ኪሌብል ነው የምንጠቀመው አይደለ? ጀስት ኪሌብል ነው የምንጠቀመው። አሁን እነዚህ ኪሌብሎች ደግሞ የሚፈጠሩበት ቦታዎች ምንድናቸው? ፑልባክ ናቸው። ማርኬት ወደ ላይ ሄደ፣ ወረደ፣ ፑልባክ ሰራ፣ ኮሬክሽን አደረገ፣ ከዛስ ወደ ላይ ሄደ፣ ፑልባክ አደረገ፣ ወደ ላይ ወጣ። አይ እንደዚህ እየሄደ እያየኸው አልጠቀምም ማለት አትችልም እነዚህን ፑልባክ፣ ምክንያቱም ማርኬቱ ይጠቀማቸዋል፣ አንተ ባትጠቀማቸው ማለት ነው። አየው ሶ እነዚህ ምንድናቸው? እነዚህን አናላይዝ ታደርጋቸው ኪሌብል ላይ ነው ሀፕን ያደረጉት ማለት ነው። በኋላ ላይ እንደ ኪሌብል ያገለግላል። ስለዚህ እነዚህ ተሰበሩ ማለት ምን ማለት ነው? ማርኬቱ ሽፍት አደረገ ማለት ነው፣ ቀየረ ማለት ነው። ኪሌብል ለምሳሌ ይሄ ዲማንድ ኤሪያ ብሬክ ተደረገ ማለት ምን ሰጠን ማለት ነው? ሽፍት ሰጠን ማለት ነው። እዚህ ጋር እንዳየነው ስለዚህ እያንዳንዱን ፑልባኮች እኛ እንጠቀማቸዋለን ማለት ነው። አናያቸው እሱ ያስኬዳል። ኢንሳይድ ባር ከሆነ ለምንድን ነው ኢንሳይድ ከሆነ ይሄኛውን ለምሳሌ እዚህ ጋር ይሄ ዋን ሌግ ነው፣ ከዚህ ጋር ነው አብረን የምንሄደው። ሶ ምን ኪሌብል ላይ እኮ ምንድን ነው እኛ የምንጠቀመው መሰለህ? አሁን እነሱ ራንደምሊ መሀል ላይ የሚፈጠሩ ነገር ናቸው። ኪሌብል ላይ አይደል የሚፈጠሩት ብዙ ጊዜ ገባክ? ኪሌብል ላይ አይደል የሚፈጠሩት። ኪሌብል ላይ ትክክለኛ ስትራክቸር ነው የሚፈጠረው፣ ትክክለኛ ተሽ ነው የሚፈጠረው፣ ወይ ደግሞ ትክክለኛ ሪጀክሽን ነው የሚፈጠረው። ገብቷል?
አሁን አያሳስበንም እኛ ጋር እንደ ፕራይስ አክሽን ምንም አያሳስበንም። እሱ ግን ኢንሳይድ ለምሳሌ ማርኬቱ እንደዚህ ቢሆን አሁን ይሄ ካንድ እንደዚህ ቢሆን አሁን ይሄኛው ቡሊሽ ካንድል ቢሆንልን ልበልና ይሄኛው ቤሪሽ ካንድል ቢሆን አሁን ይሄን እዚህ ጋር ፑልባክ አይኖረንም አረ ለምን ኢንሳይድ ባር ነው። በቃ ኢንሳይድ ባር የሚባለው ይሄ ነው። ኦልሬዲ በዚህ ውስጥ ነው ያሉት። ሌላም ካንድል እዚህ ጋር ቢፈጠር እንደዚህ ቢፈጠር ማርኬቱ ኮንሶሊዴሽን ነው እንጂ ፑልባክ ላይ አይደለም የሚሆነው። ምን መሆን አለበት? ከዚህ መውጣት አለበት ማለት ነው። ከዚህ ካንድል ሲወጣ ነው ካውንት የምናደርገው። ግልጽ ነው። ከቦዲ ወጥቶ ዊክ እኮ ማርኬት እዚህ ድረስ ከፍቶ ነበር ነው የሚለው እንጂ ማርኬት የተዘጋበትን ቦታ አይናገርም። ዊክ ስለዚህ ልንቆጥረው እንችላለን። ልንቆጥረው የምንችልበት ሁኔታ አለ። እንደወጣ እንደ ብሬክአውት ልናየው እንችላለን። ቦዲ ስለዚህ ምንድነው ያየነው? ዊክሊ ቤሪሽ ነው ስትራክቸራሊ ስናየው። ወደ ዴይሊ መጣን። ወደ ዴይሊ ስንመጣ ዴይሊያችን ቤሪሽ ሆነ ከዊክሊ ጋር አላይን አድርጎልናል። ጀስት የዊክሊ ብሬክአውት ይሄኛው ኪ ሌቭላችንም አላይን አድርጓል። ግን ዋናው ነገር ምንድነው ማየት ያለብን አላይን ማድረጉ ብቻ ሳይሆን ዊክሊ ቤሪሽ እንደሆነ ዴይሊው ቤሪሽ ነው ወይ የሚለው እናያለን። ትክክል ነው፣ ቤሪሽ ነው። ስትራክቸር እየሰራ ከመጣ ቤሪሽ ነው። ሶ የተወሰነ ፑልባክ አደረገን። ኔክስት ቤሪሽ እንጠብቃለን ማለት ነው። አያችሁ ስትራክቸራሊ ይሄ ስትራክቸር እስካልቆመ ድረስ እና ለማርኬቱ ይሄ ማርኬት ሄዶ ይሄኛውን ስዊንግ እስካልሰበረ ድረስ ምን አይደለም ቡሊሽ አንሆንም። ቴክኒካሊ ማለት ነው። ሁልጊዜ አንድ አቅጣጫ ብቻ እንዳናይ። ለምሳሌ ይሄ ማርኬት ከዚህ በኋላ ሪጀክት ቢደረግና እንደዚህ ሞክሮ ሪጀክት ቢደረግና እዚህ ጋር ኢኳል ሎ ሰርቶ ቢመለስ እዚህ ጋር ምን ፈጥሮልናል? እስቲ ፑልባክ ፈጥሯል አይደለ? ሲመጣ ግን ሎወር ሎ መስራት አልቻለም። አዲስ ሎወር ሎ አልሰራም ማለት ምን ማለት ነው? ሄዶ ግን ይሄኛውን ፑልባክ ብሬክ ካደረገው አሁን ምን ሆነናለን? ቡሊሽ ይቀጥላል አይደል? አያችሁ። ግን መጀመሪያ እዚህ ጋር ብሬክ ኦፍ ስትራክቸር ሰርቶ ማርኬቱ መጥቶ ቤሪሽ ቡሊሽ ማሰብ የለባቸውም። መጀመሪያ መረጃ ሰጥቷቸዋል። ማርኬት ብሬክ ኦፍ ስትራክቸር ሲያደርግ ምን ላደርግ ነው እያለ ነው። ሎወር ሎውን ልቀጥል ነው እያላችሁ ነው። አሁንም የሴል ሙቭመንቱ ይቀጥላል እያላችሁ ነው ያለው። ታዲያ መቼ ነው ቡሊሽ ማስበው በዚህ ማርኬት ካላችሁኝ፣ ማርኬቱ መጀመሪያ አፍተር ምንጊዜም ብሬክ ኦፍ ስትራክቸር ፑልባክ አለ። አፍተር ፑልባክ ምን አለ? ተመልሶ ምን ሊሰራ ይመጣል? ሎወር ሎ ሊሰራ ይመጣል። ልክ አሁን ቡሊሽ የሚሆን ከሆነ ምን ይሰራል? ፌልድ ቱ ስዊንግ ሎ ወይ ደግሞ ፌልድ ቱ ብሬክ ኦፍ ስትራክቸር መስራት ያቅተዋል ማለት ነው። የዛኔ ሪቨርስ ያደርግና ይሄድና ይሄኛውን እዚህ ጋር ፎርም ያደርገውን ምን ፑልባክ ብሬክ ያደርግላችኋል። ከዛ ትሬዳችሁን ወደ ቡሊሽ ተከትላላችሁ። ስለዚህ ፎር አወርም ስንሄድ እንደዛው ቤሪሽ ስትራክቸር ነው ያለን ማለት ነው። እንደምታዩት ቤሪሽ ኪሌብል ላይ ሪያክት እያደረገ ነው። የዊክሊ የዴይሊ የፎር አወር ኪሌብል ነው ይሄ። እሱ ጋር መጥቶ ሪያክት አደረገ። አሁን እየወረደ ያለው ይሄን ይዛችሁ ኢንትሪ 50 ሚኒት ላይ ስትሄዱ ምን ፎርም ማድረግ አለበት ነው እያልን የነበረው።
ቤሪሽ አይደለም። አሁን ቡሊሽ ነው 50 ሚኒት ላይ ስትመጡ ዊክሊ ቤሪሽ፣ ዴይሊ ቤሪሽ፣ 4 አወር ቤሪሽ፣ 50 ሚኒት ምን ሆነ? ቤሪሽ ነበር። ቡሊሽ ነበር ማርኬቱ ግን ቼንጅ አድርጓል እኮ ማርኬቱ እንደምታዩት ቡሊሽ ነበር፣ ተቃራኒ ነበር ይሄድ የነበረው። አሁን ግን ምን ሆኗል? ቤሪሽ ሆኗል። ማርኬቱ ቀይሯል፣ ብሬክ አድርጓል። ሶ አሁን ምን እንጠብቃለን? ፑልባኩን ጀምሯል። ፑልባክ አድርጎ ምን እንዲሰጣል? ሴላችንን እንገባለን ማለት ነው። ስለዚህ ሴል ለመግባት ምን ማጠበቅ አለብን? ፑልባኩ እስኪጨርስ ማለት ነው። ስለዚህ ኔክስት ከላይ ያለንን ፖይንት ኦፍ ኢንተረስቶች አይደንቲፋይ አድርገን ማርኬቱ እዛ ጋር መጥቶ ሪጀክት እና ኢንገልፍ እስኪደረግ መጠበቅ ነው ይሄኛ ስራ ማለት ነው። ሶ ማርኬት እዚህ አካባቢ ኢንትሪ ክሬት ሲያደርግ ኢንትሪያችን እንወስዳለን። ይህን ይመስላል ጋይስ። ቶፕ ዳውን አናሊሲስ በጣም ወሳኝ ነው ማለት ነው አይደለ? አስፈላጊ አይደለም? በጣም ያለሱ አይሆንም። በቃ 50 ሚኒት ላይ ገብታችሁ የምትሬድ የምታደርጉት ትሬድ የለም አይደረግም። በጣም የሚገርማችሁ በቃ ማርኬቱን ቀለል ብሏችሁ የምታዩት እንደዚህ ከዊክሊ ጀምራችሁ ሰርታችሁ መታችሁ ዴይሊውን አይታችሁ 4 አወሩን አይታችሁ ኪሌብላችሁን አውጥታችሁ ከዛ በኋላ ማርኬቱን መጠበቅ ነው። ፖይንት ኦፍ ኢንተረስት ጋር እስኪመጣ መጠበቅ፣ መቸኮል ያስፈልጋል። ልክ ፎርም ሲያደርግ ኢንትሪያችሁን ትልቁ ሙቭ ትሄዳላችሁ። ቅድም ለምሳሌ እዚህ ጋር እንደዚህ ፎርም አድርጓልና ብዬ ጠይቃችኋለሁ። አሁን ባይ ብለኸኝ ነበረ። አየ ሎ ኳሊቲ ትሬድ አታርጉ፣ በቃ አቁሙ። እሺ ሎ ኳሊቲ ትሬድ ነው ይሄ፣ 1 to 1 አይሲቲ ትሬደር ነው ይሄን ትሬድ የሚያደርገው። ረዥሙን ሞ መያዝ አለባችሁ። ትልቁን ከኪሌብል ወደ ኪሌብል ስለሆነ እኛ የምንሄደው ሌላ ጊዜም እንግዲህ ያው አዳዲስ ልጆችም እየገባችሁ ስለሆነ ማየት አይቀርም። ኪሌብልን ግን ምንድነው መውጫችንም ለምሳሌ የሃየር ታይም ፍሬም ስትራክቸር አይተን 50 ሚኒት ላይ ከሃየር ታይም ፍሬም ጋር አላይን እስከሚያደርግ እንደምንታገሰው ሁሉ ስንወጣ ኔክስት ኪሌብል የት አለ ብለን ነው የምንወጣው እንጂ በ50 ሚኒት ፑልባክ አንወጣም። 50 ሚኒት ላይ ባለ ኢንትሪ ወይ ፑልባክ ወይ ምናምን አንወጣም። ፖይንት ኦፍ ኢንተረስት አንወጣም። በሃየር ታይም ፍሬም ነው የምንወጣው። ሃየር ታይም ፍሬም ኪሌብላችን ቀጣይ ያለው የት ነው ብለን አይደንቲፋይ እናደርግና መውጫችንም እሱ ነው የሚሆነው፣ መግቢያችንም እሱ እንደሆነ ማለት ነው። ስለዚህ ኳሊቲ ያለው ትሬድ የምታደርጉት ኳሊቲ ያለው። ስለዚህ በቃ ይሄ መሰረታዊ ነገር ነው የምነግራችሁ። ማርኬት ስትራክቸርን ካላወቀን የፈለገውን ትሬድ ማድረግ አንችልም። ማርኬት ስትራክቸር አንደኛ ነው ማርኬት ስትራክቸር። ሁለተኛ ምንድን ነው የሚያስፈልገን? ኪሌብል አይደንቲፋይ ማድረግ። ሶስተኛ ኢንትሪ ፖይንት ቦታውን ማወቅ። ኢንትሪ እንዴት ነው የምንወስደው? አሁን ብዙ ሰው ያሳምራል ግን ቦታው ላይ ሲመጣ እንዴት መውሰድ እንዳለበት ግን አያውቅም። እንዴት ነው ባይ የሚለው፣ እንዴት ነው ሴል የሚለው፣ እሱም ሌላ ትምህርት ነው። ባለፈው በደንብ ነው እሱን የተማማርነው። እና ጋይስ ይሄ ነው የዛሬው የተዘጋጀውበት የእናንተ አካፍሉ የመጣሁት ነገር ቶፕ ዳውን አናሊሲስ እንዴት መስራት እንዳለብን እንድናይ ነው። ጥያቄ ካላችሁ ልቀበል፣ ሰዓታችንም አልቋል። ሰላም ሙለር፣ እንዴት አመሻችሁ? እንዴት ነው ታሚ? ሰላም ነው። እኔ መጠየቅ የፈለኩትኝ አሁን አጋጣሚ ሆኖ ቅድም አንተ በማን እያወራ ነበርና ከዊክሊ እስከ 4 አወር አይደለ 50 ሚኒት ድረስ ስንወርድ ተመሳሳይ ኪሌብል ምናልባት ለምሳሌ ቅድም ምስታነሳው ስለነበር ብዬ ነው የተለያየ ቢሆንብን እንዴት ነው የምናደርገው? አይደንቲፋይ የምናደርገው ብንለውም ብንነግረን ደስ ይለኛል። ይሄውን ያነሳው ከዊክሊም ዴይሊውም እንዳለ ብሬክ እያደረገ ነበር ታች ድረስ እየወረደ
ግልጽ የሆነ ሴታፕ እየሰጠን ሄደውና ግን አንዳንዴ ዊክሊ ሌላ ነገር ተናግሮ ዴይሊም ተመሳሳይ አድርጎ ፎራውን ላይ ሌላ ነገር ሊነግረን ይችላል የሚል ሐሳብ ስታወራ ስለነበር ስላየው እሺ ያንን እንዴት አይደንቲፋይ እናደርጋለን? እሺ አሁን ዊክሊ ለምሳሌ ዊክሊው ምን ሆናል እንበል መሰላችሁ? ዊክሊው እንደዚህ ይሄድ የነበረ ነው እንበልና እንደዚህ ሆነ። እንደዚህ ነው እንበል አይደል? ይታያል